أمير المؤمنين عمر بن الخطاب رضي الله عنه ለሊት የህዝባቸውን ሁኔታ ለመከታተል በድብቅ ይዘዋወሩ ነበር። አንድ ቀን ምሽት ከከተማዋ ወጣ ብለው ሲጓዙ ከሩቅ የሚነድ እሳት ተመለከቱ። ወደ እሳቱ ሲጠጉ አንዲት እናት ልጆቿን በዙሪያዋ ሰብስባ ድስት ላይ ውሃ ጥዳ ታለቅሳለች። ልጆቹም በራብ ምክንያት ይጮኻሉ። ዑመርም በመገረም ሰላም ላንቺ ይሁን እናቴ ሆይ ለምንድነው ልጆቹ የሚያለቅሱት ብሎ ጠየቃት። እናቲቱም በረሃብ ምክንያት ነው ልጄ፣ ድስት ውስጥ ምንም የለም ውሃ ብቻ ነው የጣድኩት። ልጆቹ ምግብ እየበሰለ ነው ብለው አስበው እንቅልፍ እስኪወስዳቸው ድረስ ነው የምጠብቀው። በአላህ እምላለሁ በዑመርና በእኛ መካከል አላህ ይፍረድ አለች። ዑመርም ይህን ሲሰሙ ደነገጡ፣ ልባቸው ተሰበረ። ወዲያውኑ ወደ